السلام عليكم ورحمة الله. ይነጋል ብለን ተኛን፣ ይኸው ነጋ። ያልፋል ብለን ተስፋ ስናደርግ ወላሂ ያልፋል። አብሽሩ፣ መርየም እጅግ አስጨናቂው ምጥ ላይ ሆና ብይ፣ ጠጪ፣ ተደሰችም ተባለች። ሱረቱ መርየም አንቀጽ 26። በጭንቅ ወቅት ምን ምግብ ይበላል? እንዴትስ ይጠጣል? ወላሂ ግርምት ነው። አብሽሪ፣ አይዞሽ፣ አላህ አለልሽ፣ እርሱ ካንቺ ጋር ነው፣ አትፍሪ ማለት ይመስላል ነገሩ። የቱን ያህል በራሳችን ድንበር ብናልፍም በወንጀል ብንጨማለቅም ወደ ራሱ አስጠግቶ ባሮቼ ሆይ ከእዝነቴ ተስፋ አትቁረጡ ይለናል አላህ ሱብሓነሁ ወተዓላ። ላ ተቅነጡ ሚን ረሕመቲላህ። አላህ ሱብሓነሁ ወተዓላ ባሮቹን ለችግርና ለመከራ የተወበት አንድም ጊዜ የለም። በዱንያ ላይ መከራ ያገኘው ሰው ቢያተርፍ እንጂ የሚከስር አይኖርም ኢንሻአላህ። እናም ወዳጆቼ ሕይወታችሁን ተረጋግታችሁ ኑሩ፣ አትፍሩ፣ አትሸበሩ። የአላህ ፈረጅም ቅርብ እንደሆነ አስቡ። ሰዎች ሲያስቡና ሲጨነቁ፣ ሲሸበሩና መላ ሲያጡ፣ መረጋጋት ሲያቅታቸውና መፍትሄ ሲጠፋቸው አይዟችሁ ማለትና በመልካም ነገር ማበሰር አምላካዊም ነብያዊም መንገድ ነው። ያልፋል፣ አብሽሩ። ከስጋት፣ ከፍርሃት፣ ከኪሳራ፣ ከድህነት ትወጣላችሁ ኢንሻአላህ። ይህችን የፈተና ምድር አልፈን ከጀነቱ እንደርሳለን ቢኢዝኒላህ። አብሽሩ። ያ ረብ፣ አንድም ቀን በአንተ ላይ መጥፎ ጥርጣሬ ኑሮኝ አያውቅም። እወድቃለሁ፣ በወደቅኩም ቁጥር ተስፋዬ ሁሌም በአንተ ላይ ነው። አጠፋለሁ፣ ባጠፋው ቁጥርም ከሁሉ ቀድሜ አንተን አስባለሁ። መልካም ሰርቶ ከአላህ ዘንድ ምንም የማያገኝ ሰው ያለ ይመስላችኋል? በፍጹም። አላህ ሱብሓነሁ ወተዓላ መልካም ሰሪን፣ ጥሩ አሳቢን ይመነዳል። ድካሜ፣ ልፋቴ፣ ጥረቴ፣ ትዕግስቴ፣ ተስፋዬ ሁሉ አላህ ዘንድ የተመዘገበ ነው። እንዲህ ስናስብ የምናስባቸው ነገሮች ሁሉ ወደ አምላካችን ያቀርቡናል። ሐቂቃ የቀድርን ጥበብና ሚስጥር ብናውቅ ኑሮ አላህ ዘንድ ባሳደርነው መጥፎ ጥርጣሬ እድሜ ልካችን ባለቀስን ነበር። በሚደርስባችሁ ነገሮች ሁሉ መልካም አስቡ፣ ኢንሻአላህ ኸይር ይሆናል። እንዲህም ስንል ራሳችን እናበረታታ እስቲ። ያለፍክበት ጨለማ ሁሉ አንድ ቀን ያበራል። የወጣኸው አቀበት ሁሉ አንድ ቀን ይገራል። የወጣኸው ዛፍ ሁሉ አንድ ቀን ያፈራል። ድካምህም ይወገዳል፣ ረሃብ ጥምህም ይረሳል። ብቻ ከልብህ በአላህ እመን፣ በሱ ተመካ፣ ተደገፍ። የማያልፍ የሚመስል ሁሉ ያልፋል። ቢስሚላህ ወዐላ በረከቲላህ በል። በአላህ ተማመንና ወደፊት ቀጥል። ቀናችሁን አንዳች ደግ ነገር ሳትሰሩበት እንዳያልፍ አደራ። ቀን አንዴ ካለፈ አይመለስምና መልካም ንግግር፣ ሰደቃ፣ ዱዓ፣ ፈገግታ፣ ቁርአን፣ ዚክር፣ ሰላት፣ ዚያራ፣ ከሁሉም በላይ ደግ ሥራ ደግሞ አላህን ማውሳት ነው። አንዳንድ ጊዜ ባዶነት ይሰማችኋል? ሁሉ ነገር ትርጉም ያጣባችኋል?
ቀልብ ውስጥ አላህን ማውሳት ብቻ እንጂ ሌላ ምንም ነገር የማይሞላቸው ክፍተቶች አሉ ይላሉ ኢብኑል ቀይም። ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር። ከሱብሒ በፊት ጥቂት ቀደም ብሎ ያለው ጊዜ የኢስቲግፋር ነው ወይም አሰሐር። ረጋ ሰከን ያለ ወቅት ነው። በሁለት ረክዓ ሶላትም ይሁን በሁለት ዘለላ እንባ ዱዓ ማድረግ መመረጥም መታደልም ነው። ቀናት በላያችን ላይ እንደ ተጫኑ አምባገነን መንግስታት ናቸው። መንግስታት እንደሚያልፉ ሁሉ ቀናትም ያልፋሉ። ለሚያልፍ ሀገርና ነገር ራሳችንን አንጉዳ። በእያንዳንዷ በምትነካን ሙሲባ አጅር እንደምናገኝ እናስብ። በውስጣችንም ጥሩ ተስፋን እንሰንቅ። ከበሽታ በኋላ ጤና፣ ከድካም በኋላ እረፍት፣ ከሐዘን በኋላ ደስታ፣ ከእንባ በኋላ ሳቅ፣ ከውድቀት በኋላ ስኬት አለ። የታመመ ይድናል፣ የተጎዳ ያገግማል፣ የጠወለገው ይለመልማል፣ የከሰመው ያብባል፣ የደበዘዘው ይፈካል፣ የጨለመው ያበራል፣ ከሳ የተባለው ይወፍራል፣ ጠፋ የተባለው ይገኛል። እስቲ የማያልፍ ነገር ምን አለ ወዳጆቼ? የጎርፍ ውሃ ሞልቶ ሞልቶ ያልፋል። ጨለማው ጠቁሮ ጨልሞ ይገፈፋል። ቀዝቃዛውና ጥቁር ክረምትም በበጋው ብሩህ የፀሐይ ብርሃን ይተካል። ብዙውን ጊዜ ችግሮች ከትልቅ ይነሱና እየተሸራረፉ በመጨረሻ ያልቃሉ። እናም ጊዜን መጠበቁና መታገሉ ሳይሻል አይቀርም። ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው። ያኔ ታግሼ ሁኔታዎችን አሳልፌ በሆን ኖሮ የምንልበት ቀን ከመምጣቱ በፊት ዛሬውኑ እንታገስ። ከትንሽ ትዕግስት በኋላ ትልቅ ድልና ስኬት አለ። ለነገሩ ሰማይ ጣሪያችን መሬት መቅበሪያችን መሆኗን ዘንግተን የት እንሄዳለን? ምስኪን እኮ ነን እህቶቼ፣ ደካማ እኮ ነን ወንድሞቼ። በትዕግስት ሌላ ምን ምርጫ አለን? ባንታገስስ ምን እናመጣለን? የተቆረጡ ዛፎች ተመልሰው ይለመልማሉ። የጠለቀች ፀሐይ ተመልሳ ትወጣለች። ይህን ያየ በችግር ጊዜ ተስፋ አይቆርጥም። ሌሊቱ ምን ያህል ቢረዝም እንኳ መንጋቱ አይቀርም። በዚህች ጊዜያዊ ዓለም ፈተና የተጎዳን ሁሉ የአላህ ረሕመቱ ሰፊ መሆኑን፣ ፈረጁን የሚመጣበት ጊዜም እጅግ ቅርብ እንደሆነ ፈጽሞ አንዘንጋ። ፊት ለፊታችንን አስፍተንና አብርተን እንጂ አጥብበንና አጥቁረን አንመልከት። ዓይናችን ከጭጋጉና ከጥቁሩ ደመና ላይ ሳይሆን ከደማቋ ጨረቃ ላይ ይረፍ። ባንደርስበት እንኳን የተስፋን ገመድ እንንጠለጠልበት።